አመሰግናለሁ። ተስፋ ቁምላቸው እባላለሁ። ወረዳ ክፍለ ከተማ ወረዳ 2 ምክትል ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ። 2018 በስራና ክህሎት ጽሕፈት ቤት የተሰሩ ከዜጎች ተጠቃሚነት አንጻር ዋና ዋና ተግባራትን ነው። ጽሕፈት ቤታችን እንግዲህ የሴቶችና ወጣቶችን የኢኮኖሚ ተጠቃሚነት ለማረጋገጥ የተቋቋመ ጽሕፈት ቤት ነው። ከዛ አንጻር በበጀት ዓመቱ የሰራናቸው የመጀመሪያው ስራ የስራ ፈላጊዎችን መመዝገብና ግንዛቤ መስጠት ነው ማለት ነው። ከዛ አንጻር ስራ ፈላጊዎችን ብቻ ሳይሆን የስራ ፈላጊ ቤተሰቦችን ጭምር ከብሎክ ጀምሮ እስከ ወረዳ ድረስ የግንዛቤ ፈጠራ ሰርተናል። ኦልሞስት መፍጠር የነበረብን ግንዛቤ ወደ 3031 ግንዛቤ መፍጠር አለብን ብለን ነው ያቀር 3121 ለስራ ፈላጊዎችም ለስራ ፈላጊ ቤተሰቦችም ድግግሞሽ ኖረዋል። ከብሎክ ጀምሮ እስከ ወረዳ ድረስ እነሱን የግንዛቤ ፈጠራ የመስራት ስራ ሰርተናል ማለት ነው። ስልጠና አንጻር 1059 በቴክኒክ ክህሎት የምንለው በብረታ ብረት ሊሆን ይችላል፣ በእንጨት፣ በፀጉር፣ በልብስ ስፌት ቋሚ የስራ እድል ፈጠራ ላይ የሚያስገባቸውን እሱን የቴክኒክ ክህሎት ስልጠና ሰጥተናል። 2153 ደግሞ የልል ክህሎት ይሄ የ5 ቀን ስልጠና ነው። በስራ እድል በሁለት አይነት መንገድ ነው የምንፈጥር። አንደኛው በቅጥር ነው፣ ሁለተኛው በማደራጀት ነው ማለት ነው። በመሰረታዊነት 70% በቅጥር 30% ደግሞ በማደራጀት ነው መሰረቱ የሚለው ግን ካለን ተጨባጭ ሁኔታ የመስሪያ ቦታ መሀል ከተማ ከመሆናችን አንጻር እሱን የሚያስችል ስራ አልሰራንም። ከዚህ አንጻር አብዛኛው የስራ እድል ፈጠራችን ኦልሞስት 80% አካባቢ የሚሆነው በቅጥር የተፈጸመ ነው ማለት ነው። ጸጋ ልየታ ይለያል ማለት ነው። ይህን ጸጋ ልየታ የአዲስ አበባ ዩኒቨርሲቲ ያስጠናው ቢያንስ ቅጥር ላይ ለመግባት 3500 ብር መሆን አለበት እና ከዛ በላይ ነው። ከዚህ አንጻር ጸጋዎችን ለይተናል። በእነዚህ ጸጋዎች የቅጥር በአብዛኛው የቅጥር የፈጸምንበት ነው ማለት ነው። ከማደራጀት አንጻር በማደራጀት የአንደኛው መስሪያ ቦታዎች ናቸው ለእኛ የሚያመቻቹልን። መስሪያ ቦታዎች ላይ ከዚህ በፊት 5 ዓመት ሞልቷቸው ያሉ የተለቀቁ እንደዚሁም ደግሞ አዲስ የተሰሩ እኛ ወረዳም ሊሆን ይችላል ሌላ ወረዳም ሊሆን ይችላል እነዚህም የስራ እድሎች የተፈጠረበት ሁኔታ አለ ማለት ነው። ከመስሪያ ቦታ አንጻር በእኛ ወረዳ መለቀቅ የነበረባቸው 4 የመስሪያ ቦታዎች ነበሩ። እነዚህን 4 የመስሪያ ቦታዎች 5 ዓመት የሞላቸው አስለቀቀናል። በራሳቸው ፍላጎት ደግሞ ወደ 20 ኢንተርፕራይዞች የለቀቁበት ሁኔታ አለ ማለት ነው። እነዚህና ሌሎችም በአዲስ የመጡ የመስሪያ ቦታዎችን ጨምረን ለእኛ ወረዳ በዛ ዓመት የተሰጠን 81 የመስሪያ ቦታ ተሰጥቶናል። 81ዱ ላይ የስራ እድል የተፈጠረበት ሁኔታ አለ ማለት ነው። ለምሳሌ ወረዳ 7 ወረዳ 4 ላይ የተሰሩ የስራ እድል ፈጠራዎች አሉ ማለት ነው። እድል መስሪያ ቦታ ላይ የተፈጠረላቸው ዜጎቻችሁ አሉ ማለት ነው። በ2019 እንደ መነሻ ያየናቸው ግንዛቤ ላይ አሁንም ብርቱ ስራ መሰራት እንዳለበት፣ የመስሪያ ቦታ አዳዲስ ሼዶች መገንባት እንዳለባቸው፣ ሌላው ከዜጎች ፍትሃዊ ተጠቃሚነት አንጻር የወጣቶች፣ ሴቶች፣ አካል ጉዳተኞች፣ የስደት ተመላሾች እና HIV ፖዚቲቭ የሆኑ ዜጎችን ቅድሚያ ስራ እድል በምንፈጥርባቸው ሁኔታ ቅድሚያ የምንሰጣቸው ናቸው ማለት ስንሰጥ በማኔጅመንትም በአስተባባሪ ኮሚቴ የምናየው ከዛ ዓመት አጠቃላይ ከስራ እድል ፈጠራችን ጋር ስናየው የስራ እድል መፍጠር ያለብን 3031 ነው። በበጀት ዓመቱ እስከ ትናንትናው ድረስ የደረስንበት 3020 የስራ እድል ተፈጥሯል ማለት ነው። ስለዚህ ከዓመታችን የስራ እድል ፈጠራ አንጻር 11 የስራ እድል ነው የሚቀረን። እነዚህም ደግሞ በሚቀረው 15 ቀን አሳክተን 100% የተሰጠን እቅድ መስራት እንችላለን ነው የሚል። ይሄ በርብርብ ከሌሎችም ተቋማት ጋር የተሰራ ስራ ስለሆነ በዛው አጋጣሚ ማመስገን እንፈልጋለን።